አሁን ካለህበት መድረስ ወደምትፈልግበት በምትንቀሳቀስበት ጉዞ ላይ ፍርሃቶችን መጋፈጥ ይኖርብሃል። ፍርሃት ተፈጥሯዊ ነው። አዲስ ሥራ በጀመርክ ጊዜ ወይም አዲስ ነገር በሞከርክ ጊዜ በተለምዶ ፍርሃት ይኖራል። በሚያሳዝን ሁኔታ ብዙ ሰዎች ፍርሃት ህልማቸውን እውን ለማድረግ አስፈላጊውን እርምጃ ከመውሰድ እንዲያስቆማቸው ይፈቅዳሉ። በሌላ በኩል ስኬታማ ሰዎች ደግሞ ልክ እንደ ሌሎቻችን ፍርሃት የሚሰማቸው ቢሆንም የሚፈልጉትን ወይም መስራት ያለባቸውን ከመስራት ፍርሃት እንዲያግዳቸው በፍጹም አይፈቅዱለትም። ፍርሃት የሆነ ዕውቅና የሚሰጠው የምንለማመደው ይዘነው የምንጓዘው ነገር እንደሆነ ይረዳሉ። ፍርሃት ይሰማ ቢሆንም አድርገው። ለምን እንፈራለን? ከሚሊዮኖች ዓመታት በፊት ፍርሃት ለአኗኗራችን ከተመቸ ክልል መውጣታችንን የሚያመለክት አካላችን የሚሰጠን የማስጠንቀቂያ መንገድ ነበር። ሊያገኘን ከሚችል አደጋ ያስጠነቀቀንና ሮጠን ለማምለጥ የምንፈልገውን ውስጣዊ ኃይል የሚያመነጭ ኬሚካል ይሰጠናል። እንደ ጦር የሾለ ጥርስ ያላቸው ነገሮች በሚያሳድዱን ጊዜ በዚያን ዘመን ይህ ምላሽ እጅግ ጠቃሚ ነበር። አሁን ግን ብዙዎቹ የሚያስፈሩን ነገሮች ያን ያህል ለሕይወት አስጊ አይደሉም። ዛሬ ላይ ፍርሃት በአብዛኛው ነቅተንና ተጠንቅቀን መቆየት እንዳለብን የሚነግረን ምልክት ነው። ፍርሃት ሊሰማን ይችላል፣ ግን አሁንም ወደፊት መንቀሳቀስ እንችላለን። ፍርሃትህን ከአንተ ጋር ዕቃ ለመግዛት ወደ ሱቅ መሄድ የማይፈልግ የሚፈራ የ2 ዓመት ልጅ አድርጋ አስበው። መቼም የ2 ዓመት ልጅ አስተሳሰብ ሕይወትህን እንዲያሽከረክረው አትፈቅድም። የግድ ዕቃውን መግዛት ስላለብህ የ2 ዓመቱን ልጅ ይዘኸው ትሄዳለህ። ፍርሃትህም የተለየ አይደለም። በሌላ አነጋገር ፍርሃት ለመኖሩ ዕውቅና ስጥ፣ ግን አስፈላጊ ነገሮችን ከማድረግ እንዲከለክልህ ፈጽሞ አትፍቀድ። ፍርሃት እንዲሰማ ፈቃደኛ መሆን አለብህ። አንዳንድ ሰዎች ምቾት የማይሰጠውን የፍርሃት ስሜት ለማስወገድ ምንም ነገር ያደርጋሉ። ከእንደዚህ አይነት ሰዎች አንዱ ከሆንክ በሕይወት ማግኘት የምትፈልገውን ነገር በጭራሽ የማታገኝበት ከባድ አደጋ ውስጥ ነህ ማለት ነው። ብዙ መልካም ነገሮች አደጋ መጋፈጥን ይጠይቃሉ። የአደጋው ሁኔታ ደግሞ ሁልጊዜ የምትወጣው ላይሆን ይችላል። ሰዎች ለሥራ ያዋሉትን ገንዘብ ያጣሉ፣ ከተራራ ላይ ይወድቃሉ፣ በአደጋ ይሞታሉ። ነገር ግን የጥንቱ ብሂል እንደሚነግረን አደጋን ሳይጋፈጡ ማትረፍ የለም። አንድን ነገር መስራት እንደምትችል ለማወቅ የሚያስፈልግህ ያንን ነገር መስራት ነው። ትንሽ ማመን ይጠይቃል። ነገር ግን ብቻህን ስትሰራ የምታገኘው ብቸኛው መንገድ ፍርሃትህ እንዳለ ወደፊት መራመድና ደህና እንደምትሆን ማመን ነው። ሰዎች እንደመሆናችን ስለ ፍርሃት ማስታወስ የሚገባን አንዱ ሌላው አስፈላጊ ነገር ቀስ በቀስ አሁን አብዛኞቹ ፍርሃቶቻችን በራስ የተፈጠሩ ወደ ሆኑበት ደረጃ መምጣታቸው ነው። በምናከናውነው የትኛውም ተግባር አሉታዊ ውጤቶችን እያሰብን ራሳችንን እናስፈራራለን። እንደ ዕድል ሆኖ የእውነታውን የራቀ ሐሳብ የምንፈጥረው እኛ ስንሆን ከእውነታው ጋር በመጋፈጥ ፍርሃቶቻችንን ማቆም የምንችለው እኛው ነን። የሥነ ልቦና ባለሙያዎች ፍርሃት ማለት ከእውነታው የራቁ ሐሳቦች ልምምዶቻችን ሆነው እውን ሲሆኑ ማለት ነው ይላሉ። የሌሉ ፍርሃቶችን ወደ ሕይወታችን እንዴት እንደምናመጣቸው በተሻለ መንገድ ለመረዳት እንድትችል ለመስራት የምትፈራቸውን ነገሮች ዝርዝር ጻፍ። የምትፈራቸውን ነገሮች ዝርዝር አይደለም። ለምሳሌ ሸረሪት እፈራለሁ፣ አይጥ እፈራለሁ አይነት ሳይሆን ማድረግ የምትፈራውን ነገር። ለምሳሌ ሸረሪት በእጄ መንካት እፈራለሁ ወይም አይጥ በእጄ መንካት እፈራለሁ አይነቶቹን ማለት ነው። ምሳሌ ልስጥ።
አለቃዬን የደሞዝ ጭማሪ መጠየቅ እፈራለሁ። ልጆቼን ቤት ውስጥ ከሞግዚት ወይም ከሰራተኛ ጋር ጥዬ መውጣት እፈራለሁ። የምጠላውን ይህንን ሥራ መተው እፈራለሁ። መስራት የምፈልገውን የቢዝነስ ሐሳብ ለጓደኞቼ ማወያየት እፈራለሁ። የራሴን ሥራ ለሌሎች በኃላፊነት መስጠት እፈራለሁ። አሁን ተመለስና እያንዳንዱን ፍርሃትህን በሚከተለው መንገድ በመጠቀም እንደገና ጻፋቸው። እዚህ ነጥብ ላይ ቁልፉ ነገር እንዲህ ብዬ በማሰብ ራሴን አስፈራራለሁ በማለት እንድትጽፍ ነው። ሁሉም ፍርሃት የወደፊት ውጤቱ አሉታዊ ይሆናል ብሎ በማሰብ የሚመጣ በራስ የሚፈጠር ነው። ከላይ ለምሳሌ የጠቀስናቸው አንዳንድ ፍርሃቶችን በመጠቀም አዲሱን አገላለጽ ይህንን በሚመስል መንገድ መጻፍ ይኖርብሃል። አለቃዬን ደሞዝ እንዲጨምርልኝ መጠየቅ እፈራለሁ። ይሁንና በመጠየቅ ተናዶ አይሆንም ይለኛል ብዬ በማሰብ ራሴን አስፈራራለሁ። ህልሜን ለማሳካት ይህንን የምጠላውን ሥራ መተው እፈራለሁ። እናም እንዳልከስርና ቤቴን እንዳላጣ ብዬ በማሰብ ራሴን አስፈራራለሁ። ለጓደኞቼ አዲስ የቢዝነስ ሐሳቤን መናገር እፈራለሁ። እናም ከነሱ ተለይቼ ገንዘብ በማሳደድ ፍላጎት እንዳለኝ አድርገው በማሰብ ይስቁብኛል ብዬ በማሰብ ራሴን አስፈራራለሁ። የራሴን ሥራ ለሌሎች በኃላፊነት መስጠት እፈልጋለሁ። ይሁንና እኔ እንደምሰራው አድርገው አይሰሩትም ብዬ በማሰብ ራሴን አስፈራራለሁ። ፍርሃቱን የምትፈጥረው ራስ እንደሆንክ ማየት ቻልክ? በመቀጠል ፍርሃትን እንዴት ማስወገድ እንዳለብህ እንመልከት። ረጅም ዕድሜ ኖሬያለሁ። ብዙ ፍርሃቶችም ነበሩኝ። አብዛኞቹ ግን የተከሰቱ አልነበሩም። ከፍርሃት ነፃ ለመውጣት ሌላኛው ዘዴ አሁን በሚሰማ ምናልባት ፍርሃት ይሆናል ብለህ በገመትከው በአካላዊ ስሜት ላይ ትኩረት ማድረግ ነው። ቀጥሎ በዚያ ፋንታ እንዲኖር የምትፈልጋቸውን ስሜቶች ላይ ማለትም ጉብዝና፣ ደስታ፣ በራስ መተማመንና መረጋጋት ላይ ትኩረት አድርግ። እነዚህን ሁለት የተለያዩ ስሜቶች በአእምሮ አይን ላይ በጥብቅ ትከልና በእያንዳንዱ ላይ 15 ሰከንድ እየቆየ በሁለቱ መካከል በቀስታ ወደፊትና ወደ ኋላ ተመላለስ። ከአንድ ወይም ከሁለት ደቂቃ በኋላ ፍርሃቱ ይለቅህና ራስህን በተረጋጋ ቦታ ታገኘዋለህ። ዝነኛው አንቶኒ ሮቢንስ ካልቻልክ ማድረግ አለብህ፣ ማድረግ ካለብህ ደግሞ ትችላለህ በሚለው ሐሳቡ እስማማለሁ። ትልቅ ነፃነትና እድገት የሚሰጡን ልንሰራቸው በጣም የምንፈራቸው ነገሮች ናቸው። ፍርሃት ሽባ የሚያደርግህና ከፍተኛ ከሆነ የምትጋፈጠውን አደጋ መጠን ቀንስ። ትንንሽ ነገሮችን ውሰድና ቀስ እያልክ ወደ ላይ ውጣ እንበልና የመጀመሪያ ሥራ የሽያጭ ሥራ ከሆነ በመጀመሪያ ልትሸጥላቸው ቀለል ይሉኛል ብለህ የምታስባቸውን ደንበኞች ምረጥ። ለምትሰራው ሥራ ገንዘብ የምትጠይቅ ከሆነ ብድር ማግኘት በማትፈልግባቸው የብድር ምንጮች ተለማመድ። ሥራ ላይ አዲስ ኃላፊነት ለመውሰድ ከጓጓ ፍላጎት ያደረብህን ፕሮጀክት የተወሰነ ክፍል ለመስራት በመጠየቅ ጀምር። አዲስ ስፖርት መማር ከፈለግ በዝቅተኛ የክህሎት ደረጃ ጀምር። መማር የሚያስፈልጉህን እነዚህን ክህሎቶች አዳብር። በፍርሃትህ ውስጥ እለፍ። ከዚያ ትልልቅ ችግሮችን ተጋፈጥ። ፍርሃት በእርግጥ ምክንያት የሌለው ፍራቻ ከሆነ ይህንን አድርግ። አንዳንድ ፍርሃቶች በጣም ከባድ ከመሆናቸው የተነሳ የማያንቀሳቅሱ ሊሆኑ ይችላሉ። የዳበረ ነገር ግን ምክንያት የሌለው ፍርሃት ካለብህ፣ ለምሳሌ በአውሮፕላን የመሄድ ፍርሃት ወይም ሊፍት ውስጥ የመግባት ፍርሃት ካለብህ ስኬታማ የመሆን ችሎታህን በእርግጥም ያጨናግፍብሃል። እንደ ዕድል ሆኖ ለብዙ ምክንያት አልባ ፍራቻዎች ቀላል መፍትሄ አለ። ይህም የ5 ደቂቃ ምክንያት የሌለው ፍራቻ ፈውስ ነው። ለመማር ቀላል የሆነና
በባለሙያም ሆነ በራስ መስራት የሚቻል ነው። ሂደቱ ፍርሃታችንን የሚያነሳሱ ነገሮች እንድናስብ በማድረግና የሚፈጠረውን ምላሽ የአካላችንን የተለያዩ ቦታዎች መታ የማድረግ ቀላልና ግልጽ የሆነ ዘዴ ይጠቀማል። ዘዴውም የሚሰራው በኮምፒውተር ፕሮግራም ውስጥ ያለ ቫይረስ በሚሰራበት መንገድ ነው። በቋሚነት የምትፈራውን ነገር መነሻ መልክ፣ ለምሳሌ እባብ ማየት ወይም አውሮፕላን ውስጥ መግባትና የተለማመድከውን አካላዊ ምላሽ፣ ለምሳሌ ማላብ፣ መንቀጥቀጥ፣ ከላይ መተንፈስ ወይም የጉልበት መዛል ከሆነ ምልክቶቹ እነዚህን ነገሮች ተከትሎ በማቋረጥ ነው። የማውቃቸው ስኬታማ ሰዎች ሁሉ ቢፈሩም እንኳን የእምነት እርምጃ ለመውሰድ ፈቃደኞች ናቸው። አንዳንድ ጊዜ በጣም ቢፈሩም ቅሉ እርምጃ ካልወሰዱ እድሉ እንደሚያልፋቸው ያውቃሉ። ልባቸውን ያምኑታል፣ እናም ሊያደርጉ ይሄዳሉ። መሻሻል ሁል ጊዜ አደጋን ይጠይቃል። እግርህን አንደኛ ፎቅ ላይ አድርገህ ሁለተኛ ፎቅ አትሰርቅም። በድፍረት እርምጃ ውሰድ። ያን ጊዜ በእርግጠኝነት ሕይወት ይለወጣል።